ቢዝነስ ለመጀመር አስበው ያውቃሉ? ሰላም ሰላም፣ አበባ ነኝ። እንኳን ወደ አበባ ቢዝነስ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን ቢዝነስ ከመጀመራችን በፊት ልናውቃቸው የሚገቡ ወሳኝ ነጥቦችን እነግራችኋለሁ። በዛሬው ቪዲዮአችን በመጀመሪያ እረስቸው ላይክ፣ ሼር፣ ኮመንት እያደረጋችሁ ቤተሰብ እንሁን። ወደፊት ብዙ የቢዝነስ አይዲያዎች ወደ እናንተ ይዤላችሁ ቀርባለሁኝ። በተለይ በውጭ ሀገር የምትኖሩ እህቶቼ፣ በብዙ አረብ ሀገራት ያላችሁ እህቶቼ እናንተ ሀሳባችሁን ኮመንት ላይ ጻፉልኝ። ያን የቢዝነስ ሀሳብ ቦታው ድረስ ሄጄ ቀርጬ ምን ያህል ያስፈልጋል የሚለውን የገበያውን ጥናት ከቤት ኪራይ ጀምሬ እስከ እቃዎቹ ድረስ እስከ መደርደሪያዎቹ ድረስ ወይም ሌላ ምን ማሽንም ቢሆን አቀርብላችኋለሁ። እናንተ በኮመንት ብታሳውቁኝ እኔ እያየሁኝ አቀርብላችኋለሁ። አሁን ወደ ቪዲዮአችን እንመለስ። በዛሬው ቪዲዮአችን ስለ ቢዝነስ ትንሽ ነገር ልላችሁ እወዳለሁኝ። ቢዝነስ ከመጀመራችን በፊት ማወቅ ያለብን ምን ያህል ለቢዝነስ እኛ ለቢዝነስ የምንሆን ሰዎች ነን ብለን ራሳችን መጠየቅ ይኖርብናል። ምክንያቱም ቢዝነስ እንዲህ ሚዲያ ላይ እንደሚወራው ቀላል አይደለም። መሬት ላይ ሲወረድ በጣም ብዙ ውጣ ውረድ ልፋቶች አሉት። ስቃዮችም እንደዛው ማለት ሳንሰቃይ የምናገኘው ነገር ምንም ማለት ትርጉም አልባ ነው። በእርግጥ የምናገኘው ነገር በጣም ትልቅ ነገር ነው። እነዛን ልፋቶች ካለፍን የተሻለ ነገር እናገኛለን። በዛሬው ቪዲዮአችን ልነግራችሁ የምፈልገው አንድን ነገር ከመጀመራችሁ በፊት እርግጠኛ መሆን መቻል አለባችሁ። ለዛ ነገር ለሚመጣው ነገር ማለት ለሚመጣው ለኪሳራውም፣ ለውጣ ውረዱም፣ ለልፋቱም፣ ለሁሉም ነገር ዝግጁ መሆን አለባችሁ። ምክንያቱም ቢዝነስ ወዲያውኑ የጀመራችሁት በፍጹም አትራፊ አይደለም። ስራው አትራፊ አለመሆን ሳይሆን ስራውን ስለማታውቁት ገብታችሁ አይታችሁ ስለማታውቁት እየወደቃችሁ እየተነሳችሁ ነው የምትለምዱት። ምክንያቱም ዝም ብለን ልክ እንደገባን ብር እናፍሳለን ማለት ይሄ ህልም አለኝ በሰማይ እንደማለት ነው። ምክንያቱም የማናውቀውን ነገር ምን እንደሚያተርፈን ምን እንደሚያከስረን እንኳን ራሱ ለይተን አናውቅም። ዋጋ እንዴት እንደምናወጣለት ከማከፋፈያ ሄደን አምጥተነው ከዛ እኛ ስንሸጠው ምን ደምረን ምን ቀንሰን ምን ወጪ አድርገን ምን ገቢ አድርገን እንደሚሆን ራሱ ገና አናውቅም። ስራው ውስጥ ሲገባ ነው የምናውቀው። ያው በትንሹም ከኦንላይንም ከሰዎችም ጠይቀን ወይም ደግሞ ከትምህርትም የምናገኛት ትንሽ ነገር አለ። ነገር ግን ወደ መሬት ስንወርድ ምንም ነገር ይሁን ምንም ይሄ የሰማይና የምድር ያህል እርቀት አለው። በጣም ከባድ ነው። እኔ ትንሽ በቢዝነሱ ውስጥ ስላለሁኝ ነጋዴ ነኝና አውቀዋለሁኝ። የሚወራውና መሬት ላይ ያለው በጣም ሰማይና ምድር እርቀት አለው። ስለዚህ ምንድነው የምንሆነው? አሁን እኛ እየሰራን እየወደቅን እየተነሳን ነው የምንማረው። ስለዚህ እየወደቅን እየተነሳን ስንማር ለዛ ምን ዝግጁ ነን? ምክንያቱም ነጋዴ ስንሆን ወይም ቢዝነስ ስንጀምር እኛ ሳንከስር በፍጹም ማትረፍ አንችልም። ኪሳራ ተመድቦ ነው ንግድ የሚጀመረው። ይሄ የራሴን ተሞክሮ ስለሆነ የምነግራችሁ። ቢዝነስ ነበረኝ። ያን ቢዝነስ ማስፋፋት ጀመርኩኝ። ይስፋፋል፣ ማስፋፋት ትችያለሽ ምናምን ተባልኩኝ። አውቀዋለሁ ስራውን። የምናውቀው ስራ እንዴት እንደምንሸወር ነው የምነግራችሁ። እዚህ ላይ አውቀዋለሁ ስራውን። በእርግጥ ልክ ቢዝነሱን ወደ ማስፋፋት ብራንች ወደ መክፈት ሲሄድ በአንድ ወር ውስጥ ልታምኑት የማትችሉትን ኪሳራ ነው ያጋጠመኝ። አንድ ወር ውስጥ ተዘግቷል ማለት ይቻላል። የቤት ኪራይ ከስር ያለውኝ እዛ ጋር የወረደው እቃ በእርግጥ የኔ እቃ የሚበላሽ የምግብ ነገር ስለሆነ ያኔ ምግብ ነገር ወዳው ነው ከሁለት ቀን በላይ የሚያድር አይደለም እና ተበላሽቶብኝ እስከ መድፋት ድረስ ደርሻለሁ። ስለዚህ ያ ነገር ምንድነው የሚሆነው? እኛ የገመትነው እኛ ያሰብነውና መሬት ላይ ያለው ነገር በፍጹም አይገናኝም ማለት ነው። ተስፋ ቆርጠን ከወደቅን በዛው ኪሳራችንን ይዘን በቃ እኛ ለንግድ ለቢዝነስ አንሆንም ብለን እንወጣለን። ስለዚህ ማንም ሰው ለቢዝነስ አይሆንም ብዬ እኔ አልገምትም። ወይም ነጋዴ መሆን አይችልም ብዬ መገመት አልችልም። ምክንያቱም
ዋናው ነገር ምንድን ነው? ተስፋ አለመቁረጥ ስለሆነ ተስፋ ካልቆረጥን ወደ ኋላ ማለት ከሌለ የመጣብንን ነገር መጋፈጥ ከጀመረን ነገ የነገን ተስፋ ካደረግን ከሰራን እንለወጣለን። ስለዚህ ኪሳራም አለ ብላችሁ ነው መግባት ያለባችሁ። እኔ ያው እንደነገርኳችሁ 1 ወር ሙሉ በኪሳራ የቤት ኪራይ ኪሳራ፣ የማወርደው ነገር ኪሳራ፣ በጣም ብዙ ነገር ሁኜ ኦልሬዲ ወደ ሌላ ተጨማሪ 3 ወር ሰራተኛ እያወጣሁኝ ከግሌ ብቻ ሳይሆን የቤተሰብ ብድር እየተበደርኩ ማለት ነው። አሁን ላይ መስራት ጀምሯል ያ ነገር ግን 4 ወር ሙሉ ኪሳራ ስላችሁ ደግሞ ኪሳራው እየተበደርኩኝ ነው የምከፍል። የቤት ኪራይ የምከፍለው ተበድሬ ነው። የሰራተኛ ደሞዝ የምከፍለው ተበድሬ ነው። ኦልሬዲ ስራውን የማስኬደው ራሱ በብድር ነው እና በጣም ልፋት አለው። በጣም ተስፋ መቁረጥ ውስጥ ያስገባል። አንዳንዴ ለምን ጀመርኩት ያስብላል። ለምን ተስፋ አልቆርጥም ያስብላል። እና ከጎናችሁ ያለው ሰው ደግሞ እንዴ ለምንድን ነው የምትሰሪው? ለምንድን ነው የምትሰራው ነው የምትባሉት። ስለዚህ ያን ነገር አሸንፋችሁ ካለፋችሁ እመኑኝ፣ እርግጠኛ ሆኜ ነው የምነግራችሁ፣ ከራሴ ልምድ ውጤታማ ትሆናላችሁ። ያን ነገር እናንተ ናችሁ እንዲህ ማለት ያለባችሁ። እኔ እስካሁን ያወጣሽውን ወጪ ከበር እናድርግልሽና ለምን አትይም ከምታብጂ ተብያለሁ። ስለዚህ ከማብድ ይልቅ እኛ እንድተው ነው ሲያበረታቱኝ የነበሩት በጎኔ ቤተሰቦቼ የነበሩ፣ ከጎኔ የነበሩ ሰዎች። በእርግጥ እኔ ተስፋ ሳልቆርጥ አሁን ላይ ስራው እየሰራ ነው፣ ገንዘብ ወደ ማግኘት እየሄድኩኝ ነው። ስለዚህ እናንተም ነገ የምትጀምሩት ቢዝነስ እንደሚያከስራችሁ፣ ዋጋ እንደምትከፍሉበት፣ ያላችሁን እንደሚያሳጣችሁም እያሰባችሁ ነው የምትገቡበት። ተስፋ አለመቁረጥ ውስጥ ከገባችሁ ምንም ነገር ውስጥ ገብታችሁ ያንን ቢዝነስ ማቃናት ማሳካት ትችላላችሁ። ለምን እንደዛ እንዳልኳችሁ ልንገራችሁ። እኔ አውቀዋለሁ፣ ቢዝነሱን ስሰራው ቆይቻለሁ። ወደ ብራንች መክፈት ሲሄድ ነው የከበደኝ። ገባችሁ አይደለ? ወደ ብራንች መክፈት ሲሄድ ግን ከበደኝ። የማውቀው ስራ የምናውቀው ቢዝነስ ወደ ሌላ ነገር ስንቀይረው የሆነ ነገር ይምታታብናል። ስለዚህ እናንተ የማታውቁትን ቢዝነስ ገና ስትጀምሩት ገና ማለት እየወደቃችሁ እየተነሳችሁ ነው የምትማሩት። ስለዚህ ከዛ አንጻር እናንተ ምንድነው መሆን ያለባችሁ? ለመማር ነው መጀመር ያለባችሁ። ያላችሁን ነገር አንዴ ገፍታችሁ ኪሳራ ውስጥ መግባት የለባችሁ። በትንሽ ነው የሚጀመረው። ቢዝነስ ትንሽ ነው የሚጀመረው። ከትንሽ ተጀምሮ ነው ከፍተኛ ቦታ ላይ የሚደረሰው እንጂ ያለ ነገርን ያለ ካፒታላችን በቃ ሙሉ ገፍተን እንደዛ አድርገነው በኋላ ላይ መነሳት ይከብደናል። እና ስለዚህ እናንተ ያላችሁን ከልምዴ ከተሞክሮ ስነግራችሁ ያላችሁን ነገር ጨርሳችሁ ሳታራግፉ በፊት በትንሽዬ ነገር ቢዝነስ መጀመር መቻል አለባችሁ። ቢዝነስ ስትጀምሩ ምን አይነት ቢዝነስ ነው የምትጀምሩት? በዛ ቢዝነስ ላይ ምን ልምድ አላችሁ? ወይም ደግሞ ቤተሰብ ሲሰራ ያያችሁት፣ ጓደኛ ሲሰራ ያያችሁት፣ እንደው አጋጣሚ የሆነች የ1 ወር የ15 ቀን ምናምን እንትን ገጠመኝ ኑሯችሁ እንዴት ነው ያን ቢዝነስ ሰው ሲሰራ ያያችሁት? እሱን ማሰብ አለባችሁ። ቢዝነስ የምትከፍቱበትን ቦታ ማሰብ አለባችሁ። ቦታው ለቤት ኪራይ ምን አይነት ተጠቃሚ ያለው፣ እኔ የምከፍተውን ቢዝነስ ሌላ ሰው እዛ ቦታ ከፍቶ እየሰራው ይገኛል ወይ? ከዛ ሰውስ ጋር እኔ ምንድነው ተወዳዳሪ መሆን የምችለው በምንድን ነው? ማለት ያው ቢዝነስ ላይ አንዱ ምንድነው ፉክክር ግድ ነው። ፉክክር ከሌለ ማደግ አይችልም። ምክንያቱም ጥራት ያለው እቃ መያዝ አንችልም። የሆነ ነገር አለ፣ የሆነ ሰው አለ ተብሎ ሄደን ሩጠን የምናመጣው ያችን እቃ የጠየቀን ሰው ሌላ ተጨማሪ 2-3 እቃ ይጠይቀናል ቀጣይ ማለት ነው። እኛ የመጀመሪያዋን ለምሳሌ እንበላችሁና ሸቀጣ ሸቀጥ ሱቅ አለን። የሆነ ሰው እንጀራ፣ እንቁላል፣ ዳቦ ሊገዛ መጣ እንበል። ዳቦ እንደጠየቀ እንቁላልና እንጀራውን ሳይጠይቅ ዳቦ ጠይቆ የለም ካልነው እንጀራውንም እንቁላሉንም ሳይጠይቅ ወደ ሌላ ቦታ ይሄዳል። የዛን ሰዓት ምንድነው እኛ የምናጣው? እነዛ ሁለቱ መሸጥ የምንችላቸውን እቃዎች አልሸጥንም ማለት ነው። በምን? እቃ ስለሌለን፣ የሆነ እቃ ስለጎደለን።
ሌላ ሱቅ ላይ ሄዶ ያንን እቃ ዳቦ እንደጠየቀ እንጀራውንም እንቁላሉንም አብልቶ ገዝቶ ሊሄድ ይችላል። አያችሁ ምን ያህል እየከሰረን እንደሆነ። ስለዚህ ተወዳዳሪነት ማለት በእቃ ጥራት፣ በዋጋ ዋጋ ምንም ቢሆን ጥራት እቃ ከያዛችሁ ዋጋ ምንም ቢሆን ሰው ይገዛል። ዋናው ነገር ጥራት ነው የሚፈልገው። ስለዚህ ቢዝነሳችሁ ስትጀምሩ ማሰብ ያለባችሁ ምን ያህል እታገላለሁ የሚለው ነው። ስለዚህ መታገል መቻል፣ መውደቅን አለመፍራት፣ ይህን ነገር አልፋለሁ ብሎ ካሰባችሁት ምንም ነገር ብትጀምሩ ያዋጣችኋል። እና በዛሬው ቪዲዮአችን ይህን የማውቀውን ነገር ላካፍላችሁ እወዳለሁ። ብዙ ወደፊት የምንሰራቸው ቪዲዮዎች አሉ። ተከታተሉን። ሼር፣ ኮፒ ሊንክ፣ ሼር፣ ላይክ፣ ኮመንት አድርጉልኝ። በተለይ በአረብ ሀገር ያላችሁ እህቶቼ ከስር ኮመንት ላይ ጻፉልኝ። ምን ልሰሩ ወደ ሀገራችሁ ስትመጡ ምን ልሰሩ አስባችኋል? እሱን ነገር ይሄንን መስራት አስበናል በሉኝና እኔ መሬት ድረስ ወርጄ ተከራይተው የሚሰሩትን ስንት ነው የተከራዩት፣ ምንድን ነው የሚያስፈልገው የሚለውን ከቻልኩ በቃለ መጠየቅ ካልቻልኩ ደግሞ ቤቷን ቀርጽላችሁና እቃው ምንድን ነው ብዬ ቀርጽላችሁና ዋጋውን በገበያ እኔ በደንብ እዚሁ እሰራላችኋለሁ። ስለተከታተላችሁኝ አመሰግናለሁኝ። እስከ መጨረሻው ድረስ እንደተከታተላችሁ ተስፋ አደርጋለሁኝ። ይጠቅማችኋል ብዬ አስባለሁኝ። እኔ 100% እርግጠኛ ነኝ። እናንተ አዳምጣችሁና እስከ መጨረሻው ተከታትላችሁ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። ላይክ፣ ሼር፣ ኮመንት አድርጉ። አብራችሁን ስለቆያችሁ እናመሰግናለን። ባይ ባይ።